ሪያል ማድሪድ በስፔን ላሊጋ የሚደረገው የዋንጫ ፉክክር ላይ ያለውን የነጥብ ልዩነት ለማጥበብ ጣፋጭ የምትባል 3 ነጥብ ከዲፖርቲቮ አላቬዝ ላይ መውሰድ ችሏል። ዛሬ በ17ኛ ሳምንት የስፔን ላሊጋ መርሃ ግብር ዲፖርቲቮ አላቬዝን ከሜዳ ውጭ የገጠመው የዣቪ አሎንሶ ሪያል ማድሪድ ከሴልታ ቪጎ ሽንፈት በማገገም ድል ማድረግ ችሏል። በዚህ ጨዋታ ላይ ኪሊያን ምባፔ ለሪያል ማድሪድ ቀዳሚ ማድረግ የቻለ ግብ አስቆጥሮ ሪያል ማድሪዶች የመጀመሪያ አጋማሽን 1-0 እየመሩ ነበር የተጠናቀቀው። ታዲያ ከሁለተኛው አጋማሽ መልስም እንግዲህ ዲፖርቲቮ አላቬዞች በቪሴንቴ ጎል አማካኝነት ጨዋታው 1-1 መሆን ችሎ ነበረ። ከዚያ በኋላም እንግዲህ ሪያል ማድሪዶች በሮድሪጎ ተጨማሪ ጎል በማግኘት ጨዋታውን 2-1 በመርታት ጣፋጭ የምትባል 3 ነጥብ በማስመዝገብ ከባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 4 በማጥበብ በ39 ነጥብ ሁለተኛ ደረጃ ላይ ተቀምጠው የዋንጫ ፉክክሩ ላይ በድጋሚ ህይወት እንደዘሩበት ተመልክተናል። በዚህ ጨዋታ ላይ ሮድሪጎ ግብ ማስቆጠሩን ተከትሎ ለተከታታይ ጨዋታዎች ጎል ማስቆጠር ችሏል። ለ32 ጨዋታዎች ጎል ለማስቆጠር ተቸግሮ የነበረው ተጫዋች በሁለት ተከታታይ ጨዋታዎች ጎል አስቆጥሮ በተለይም ደግሞ የዣቪ አሎንሶን ስራ ሊያድን የሚችል በጣም ወሳኝ የምትባል ድል ማስመዝገቢያ ጎል ማስቆጠሩ ለስሜቱ በደንብ እንደሚረዳው መናገር ይችላል። ቪኒሺየስ ጁኒየር እና ጁድ ቤሊንግሃምን በጨዋታው ላይ አሲስት ማድረግ ችለው ነበረ። ለማንኛውም ስለ ዣቪ አሎንሶ ሪያል ማድሪድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን